ከዚህ በፊት እንዳነሳነው ሳይኮሎጂ የሰው ልጅ አእምሮና ባህሪ የሚጠናበት ሳይንስ ነው። ነገር ግን ጥናት የሚካሄደው በሰዎች ላይ በመሆኑ ሳይኮሎጂስቶች የእውቀት ጥማቸውን ለማርካት ሲሉ የሰዎችን መብት እስከምን ድረስ መጋፋት ይችላሉ የሚለው ጥያቄ የሙያው መሰረት ነው። ጤና ይስጥልኝ። ዛሬ በሳይኮሎጂ አገልግሎቶች አሰጣጥ ወቅትና በምርምር ስራ ውስጥ የማይታለፉ የሞራል ህጎችን ወይም ኤቲክስ በዝርዝር እንመለከታለን። እስከ ዝግጅቱ መጨረሻ አብራችሁን ቆዩ። በጥንት ጊዜ በሳይኮሎጂ ታሪክ ውስጥ የተደረጉ አንዳንድ ጥናቶች ሰዎችን ለከፍተኛ ስነልቦናዊ ጉዳት የዳረጉና እጅግ አስደንጋጭ ነበሩ። ለምሳሌ በ1920ዎቹ የተደረገው እንደ ሊትል አልበርት እና የሚልግራም ኤክስፐሪመንት ያሉ ጥናቶች ለዛሬው ጥብቅ ህግ መውጣት ምክንያት ሆነዋል። አወዛጋቢው የሊትል አልበርት የጥናት ሂደት ምን ይመስል እንደነበረ በኋላ ላይ እንመለስበታለን። የመጀመሪያው ሙያዊና የሞራል ህግ በፈቃደኝነት ላይ የተመሰረተ ስምምነት ወይም ኢንፎርማል ኮንሰንት ማግኘት የሚል ሲሆን ጥናቱ ከመጀመሩ በፊት የሚከናወን ተግባር ነው። ማንኛውም ሰው በሳይኮሎጂ የምርምር ስራ ውስጥ ከመሳተፉ በፊት ስለ ጥናቱ ዓላማ፣ ስለ ሂደቱ፣ ምን ያህል ጊዜ እንደሚወስድ፣ ምን አይነት ስሜታዊ ወይም አካላዊ ጫናዎች ሊኖሩት እንደሚችሉ በግልጽ ሊነገረው ይገባል። ተሳታፊው በማንኛውም ሰዓት የማቋረጥ መብት እንዳለውም ሊያውቅ ይገባል። በልዩ ሁኔታ ህፃናት ወይም የአእምሮ እክል ያለባቸው ሰዎች በራሳቸው ስምምነት መስጠት ስለማይችሉ ከወላጆች ወይም ከአሳዳጊዎች ፕሮክሲ ኮንሰንት ማግኘት ግዴታ ነው። ሌላኛው ህግ ሚስጥራዊነትና የግል ነፃነት ወይም ኮንፊደንሻሊቲ ኤንድ ፕራይቬሲ ነው። የሳይኮሎጂ ባለሙያዎች ትልቁ ሀብት የክሊያንቶችን እምነት ማግኘት ነው። የክሊያንቶችን እምነት ለማግኘትና የግል ነፃነታቸውን ላለመጋፋት የግል መረጃ፣ ስም፣ አድራሻ፣ የጤና ሁኔታና የተነጋገሯቸው ታሪኮች ለሶስተኛ ወገን መሰጠት የለባቸውም። በኮድ ተቀይረው በጥብቅ ሚስጥር መያዝም አለባቸው። ሆኖም ሚስጥር የሚጠበቅበት ገደብ አለ። ለምሳሌ ግለሰቡ ራሱን ሊያጠፋ ካሰበ፣ ሌላ ሰውን ሊገድል ወይም ጉዳት ሊያደርስ እንደሆነ ከታወቀና የህፃናት ወይም የአረጋውያን ጥቃት ወይም አቢዩዝ ካለ በእነዚህ ሁኔታዎች ሚስጥር መግለጽ በህግም በስነ ምግባርም ይፈቀዳል። ዲሰፕሽን ኤንድ ዲብሪፊንግ በሶስተኛነት የምናገኘው ነጥብ ነው። አንዳንድ ጊዜ በጥናት ላይ እውነተኛውን ዓላማ መደበቅ ሊያስፈልግ ይችላል። ይህም የጥናቱ ተሳታፊዎች የጥናቱን እውነተኛ ዓላማ ካወቁ ባህሪያቸው ሊቀየር ይችላል ከሚል እሳቤ የመነጨ ነው። ለምሳሌ ለጋስነትን እያጠናን ከሆነና ስለ ለጋስነት እያጠናን ነው ካልናቸው ሰዎች ተገቢ ያልሆነ በጎነት ሊያሳዩ ይችላሉ። በዚህ ጊዜ ዓላማውን ለጊዜው መደበቅ ይቻላል። ነገር ግን ይህ የሚፈቀደው ሌላ አማራጭ ሲጠፋና ጥናቱ ካለቀ በኋላ ወዲያውኑ ለተሳታፊዎች ማብራሪያ ወይም ዲብሪፊንግ ሲሰጥ ብቻ ነው። ጥናቱ ለምን እንደተፈለገ በቂ ግንዛቤ በመስጠት ተሳታፊዎቹ የተሰማቸው መጥፎ ስሜት ካለ ያ ጥሩ ያልሆነ ስሜት እንዲወገድላቸው ማድረግ ያስፈልጋል። ከጉዳት መጠበቅ ወይም ፕሮቴክሽን ፍሮም ሃርም ሌላኛው የሥነ ምግባር መመሪያ ነው። ጥናቱ በተሳታፊዎች ላይ ከመጠን ያለፈ ጭንቀት፣ ውጥረት፣ ለራሳቸው ያላቸውን ግምት በአሉታዊነት የሚነካ ወይም አካላዊ ጉዳት የሚያደርስ መሆን የለበትም። የጥናቱ ጥቅም ካለው ጉዳት አንጻር መመዘን አለበት። ጥቅሙ ዝቅተኛ ሆኖ ጉዳቱ ከፍተኛ ከሆነ ጥናቱ መካሄድ የለበትም። የእነዚህን የሥነ ምግባር መመሪያዎች በአገልግሎት አሰጣጥና በምርምር ስራ ላይ ያላቸውን አተገባበር ስንመለከት በምርምር ላይ ህጎቹ መረጃ ላይ የሚያተኩሩ ሲሆኑ እንደ ቴራፒ ባለ አገልግሎት አሰጣጥ ላይ ደግሞ ፈውስ ላይ ያተኩራሉ። በዚህ ወቅት ባለሙያው ከክሊያንቱ ጋር ዱዋል ሪሌሽንሺፕ ለምሳሌ የፍቅር ግንኙነት ወይም የንግድ አጋርነት ውስጥ መግባት በፍጹም የተከለከለ ነው። አሁን ደግሞ በቀጠሮ ያቆየነውን የሊትል አልበርት ጥናት በአጭሩ እንመልከት። ይህ ጥናት የተካሄደው በጆን ዋትሰን እና በወቅቱ የጥናት ረዳቱ በኋላ ላይ የትዳር አጋሩ በነበረችው ሮዛሊ ሬይነር በጎርጎሮሳውያኑ የዘመን አቆጣጠር በ1920 በጆን ሆፕኪንስ ዩኒቨርሲቲ ነው። ዋትሰን የፈለገው ፍርሃት በተፈጥሮ የሚመጣ ሳይሆን የተማርነው ወይም ለርንድ ቢሄቪየር ነው የሚለውን ለማረጋገጥ ነበር። ጥናቱ የተካሄደው አልበርት ተብሎ በሚጠራ የ9 ወር ህፃን ላይ ነበር። መጀመሪያ ላይ አልበርት ለነጭ አይጥ፣ ለጥንቸል እና ለተለያዩ እንስሳት ምንም አይነት ፍርሃት አልነበረውም። እንዲያውም አብሯቸው ሊጫወት ይሞክር ነበር። ሙከራው እንዲህ ነበር። አልበርት ነጯን አይጥ ለመንካት ሲሞክር ዋትሰን ከጀርባው በብረት መዶሻ ከፍተኛ ድምፅ ያሰማል። ይህ ድምፅ አልበርትን ያስደነግጠዋል። ይህ ድርጊት ተደጋግሞ ከተፈጸመ በኋላ አልበርት ነጯን አይጥ ሲያይ ብቻ ምንም ድምፅ ሳይሰማ ማልቀስና መፍራት ጀመረ። የሚያስደነግጠው ነገር አልበርት አይጧን ብቻ ሳይሆን እሷን የሚመስሉ ሌሎች ነገሮችንም መፍራት ጀመረ። ይህ ጥናት በዚህ ዘመን ቢሆን በምንም አይነት ሁኔታ አይፈቀድም ነበር፣ ምክንያቱም ህፃኑ ላይ ከፍተኛ የስነልቦና ስቃይና የፍርሃት ቀውስ ፈጥሯል። ዋትሰን ህፃኑ ላይ የተፈጠረውን ፍርሃት ሳያስወግድለትና ሳይፈውሰው ጥናቱ የተጠናቀቀ ሲሆን አልበርት ያንን ፍርሃት እንደያዘ ከጥናቱ ተለይቷል።
ምንም እንኳን የአልበርት እናት ብትስማማም ልጇ ላይ የሚደርሰውን ዘላቂ ጉዳት በሚገባ ተረድታ ስምምነት እንዳልሰጠችም ይታመናል። ይህ ሊትል አልበርት በመባል የሚታወቀው ጥናት በሳይኮሎጂ ውስጥ የስነ ምግባር ህጎች ምን ያህል አስፈላጊ እንደሆኑ ትልቅ ትምህርት የሰጠ ክስተት ነው። ስነ ምግባር በሳይኮሎጂ ውስጥ የቅንጦት ጉዳይ አይደለም። የሳይኮሎጂ ባለሙያዎች የሰዎችን ህይወት በበጎ መልኩ የመቀየር አቅም እንዳላቸው ሁሉ ሙያቸውን በኃላፊነት የመጠቀም ግዴታም አለባቸው። እናንተም ወደ ሳይኮሎጂስት ዘንድ ስትሄዱ ወይም በጥናት ላይ ስትሳተፉ እነዚህ መብቶች እንዳሏችሁ ልታውቁ የተገባ ነው። ጥያቄ የመጠየቅና አልፈልግም የማለት ሙሉ መብትም እንዳላችሁ መገንዘብ ጠቃሚ ይሆናል። የዛሬውን ዝግጅት እዚህ ላይ እንቋጨዋለን። በሳይኮሎጂና ተያያዥ ጉዳዮች ዙሪያ ጠቃሚ ዝግጅቶችን ማቅረባችንን እንቀጥላለን። ይህንን ዓላማችንን ከወደዳችሁት ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እና ሼር አድርጉት። አብራችሁን ስላላችሁ ከልብ እናመሰግናለን። በሌላ ዝግጅት እስከምንገናኝ ሰላም።